ኢትዮጵያ በቅኝ ግዛት ሰንሰለት ያልተነካች ብቸኛ አፍሪካዊ ሀገር። ግን ባንሆንስ ነገሮች ምን ያክል ሊለያዩ ይችሉ ነው? እስቲ እንመልከት። ዘመናዊ መሰረተ ልማቶች፣ ረሃብ፣ በቴክኖሎጂ በተደገፈ ግብርና በእጅጉ መቀነስ፣ በኢንዱስትሪ የበለጸጉ ማዕቀፎች፣ የተስፋፋ የትምህርት መዳረስ፣ ዓለም አቀፋዊ ዕድሎችና ምናልባትም የቀይ ባህር መዳረሻ ኖሮን የኢምፖርትና ኤክስፖርት ታክሶችን በማስወገድ ንግድን በእጥፍ ድርብ ማጧጧፍ። ግን በምን ወጪ? እንደ ኦርቶዶክስና ኢስላም ያሉ የሃይማኖት ምሰሶች በአውሮፓ ዓለማዊ አስተሳሰብና ድርጅቶች ይተካሉ። አገር በቀል ቋንቋዎችና ባህላዊ ልምምዶች ኋላ ቀር ተብለው ቀስ በቀስ ይሰረዛሉ። የበለጸገ ማንነት በባዕድ መስመር ተዘርግቶ ከስሮቻችን ይለያዩናል። የትኛው የተሻለ ነው? በጋራ ጠላት የተቀረጸች አንድ ኢትዮጵያ ወይስ ነፍስ ያለው አንድነት ከአንዳንድ ልዩነት ጋር? መልሱን ለእናንተ ትቻለሁ።